አንድ በጣም ሀብታም የሆነ አባት ልጁ የድህነት መከራ ምን ያህል ከባድ እንደሆነ እንድትረዳለት ፈለገ። በዚህም የተወለደችበትን እጅግ የተንደላቀቀ ሕይወት እንድታደንቅ ሊያስተምራት አሰበ። ስለዚህ ወደ ገጠር ወስዶ እሱ በጣም ድሆች ናቸው ብሎ በሚያስባቸው ቤተሰቦች ዘንድ ለአንድ ሙሉ ሳምንት እንድትቆይ አደረገ። እዚያ ትቷት ሲመለስ ለራሱ እንዲህ ብሎ አሰበ፣ ይህ ጥሩ ትምህርት ይሆናታል። አሁን ልጄ በመጨረሻ የድህነትን መራራነት ታያለች፣ ለሕይወቷም ምስጋና ይኖራታል። ከሳምንት በኋላ አባትየው ልጁን ለመውሰድ ተመለሰ። ያሳለፈችውን ተሞክሮ ለመስማት ጓጉቶ ነበር። እሺ ልጄ ሲል ጠየቃት፣ ድህነት ምን እንደሚመስል አየሽ? ቆይታሽስ እንዴት ነበር? ለሱ አስገራሚ በሆነ ሁኔታ የልጁ ዓይኖች በደስታና በስሜት ያበሩ ነበር። ኦ አባዬ በማለት በደስታ ተናገረች። በጣም ድንቅ ነበር። እኛ ምን ያህል ድሆች እንደሆነን ስላሳየኸኝ በጣም አመሰግናለሁ። አባትየው ግራ በመጋባት ደነገጠ። ስለምን እያወራሽ ነው ሲል ጠየቃት፣ ግንባሩ በግራ መጋባት ተቋጥሮ። እንዲህ አይነት ድምዳሜ ላይ እንዴት ልትደርስ እንደቻለች ሊረዳው አልቻለም። ልጁም ከዕድሜዋ በላይ በሆነ አዲስ ጥበብ በተሞላ ድምፅ ማብራራት ጀመረች። አየህ አባዬ አለችው፣ እኛ ቤት ያለን አንድ ውሻ ብቻ ነው፣ እነሱ ግን 4 ውሻ አላቸው። እኛ በጓሯችን ትንሽዬ የመዋኛ ገንዳ አለን፣ እነሱ ግን መጨረሻ የሌለው ወንዝ አላቸው። እኛ በጓሯችን ውድ የሆኑ ከውጭ የመጡ መብራቶች አሉን፣ እነሱ ግን በሚሊዮን የሚቆጠሩ ከዋክብት የሞሉበት ሙሉ የሌሊት ሰማይ አላቸው። እኛ ምግባችንን ከሱቅ እንገዛለን፣ እነሱ ግን የራሳቸውን ምግብ ያመርታሉ። እኛን ለመጠበቅ በቤታችን ዙሪያ ትልቅ አጥር አለን፣ እነሱ ግን እርስ በርስ የሚጠበቁ የመንደር ሙሉ ጓደኞች አሏቸው። አባትየው ንግግር አጥቶ እዚያው ቆመ። ልጁን ወደ ገጠር የወሰዳት ስለ ቁሳዊ ሀብት ትምህርት ሊሰጣት ነበር። ነገር ግን እሷ እጅግ ጥልቅ የሆነ ነገር አስተማረችው። እሱ ሁልጊዜም ሀብትን የሚለካው በገንዘብ በንብረትና በጥሪት ነበር። ነገር ግን በልጁ ንጹሕ ዓይኖች በኩል ሊገዛ ወይም ሊሸጥ የማይችል የተለየ ሀብት አይነት ተመለከተ። እሱ ስለ ቁሳዊ እጦት ያዘነላቸው ገበሬዎች እሱ አስቦት በማያውቀው መንገድ ሀብታሞች መሆናቸውን ተረዳ። እነሱ በግንኙነት በተፈጥሮና በማኅበራዊ ትስስር የበለጸጉ ነበሩ። ይህ ቀላል ጉዞን የእሱን አመለካከት ሙሉ በሙሉ ቀየረው። እውነተኛ ሀብት በባንክ ሂሳብ መጠን ወይም በባለቤትነት በያዝካቸው ነገሮች ብዛት ላይ እንዳልሆነ ተረዳ። ይልቁንም ከሰዎች ጋር ያለን ትስስር፣ በዙሪያችን ያለው ተፈጥሮ ውበትና ሕይወትን የሚሞላው ፍቅር መሆኑን ተገነዘበ። ታሪኩ የሚያስታውሰን አንዳንድ ጊዜ በእጃችን ያሉ በጣም ውድ ነገሮች ላይ ዋጋ እንደማይወጣላቸው ወይም በገንዘብ እንደማይገዙ መሆኑን ነው። ሁሉም ነገር በአመለካከታችን ላይ የተመሰረተ ነው። ዓለምን በተለየ መነጽር ማየት ከቻልን ሁላችንም ከምናስበው በላይ እጅግ ባለጸጎች መሆናችንን ልንረዳ እንችላለን።